السلام عليكم ورحمة الله وبركاته. الحمد لله الصلاة والسلام على رسول الله. أيها الإخوة والأخوات ውድ ወንድሞች እህቶች እንዴት ናችሁ? የዛሬው መልእክት ከባለፈው መልእክት የሚቀጥል ነው። እሱም ሱረቱል ፋቲሓ ትርጉሙን ማወቅ አለብን። አላህ ፊት ለፊት ስንቆም ምን እያልን እንደሆነ ሙናጃት ነው። አላህን እየጠየቅን ነው። አላህን እየለመን ነው። አላህን እያመለክን ነው እና መልእክቱ ምን እንደሆነ ማወቅ አለብን። የሱረቱል ፋቲሓ ሰባቱ አያት ትርጉሞች በአጭሩ በትንተና እንኳን ባይሆን ብለን ነበርና ብስሚላሂ ራህማን ራሂም ሚለውን አብደኡ ቢስሚላሂ ወአስተዒኑ ቢሂ ለህ ማለት ነው ብለናል። መጀመሪያውን ቅራአቴን ሰላቴን በአላህ ሱብሓነሁ ወተዓላ ስም በሱ ስም እና በሱ እርዳታ በመጠየቅ እጀምራለሁ ማለት ነው። የሚቀጥለው አልሐምዱሊላሂ ረቢል ዓለሚን ነው። አልሐምዱሊላሂ ረቢል ዓለሚን ማለት ذكر المحمود بصفات الكمال والجمال مع التعظيم والإجلال وكمال الذل والخضوع وكمال المحبة إلى الله سبحانه وتعالى ما ودس ما مسجن ምስጋና የሚገባው ጌታና ምስጋና የሰው ልጅ ሳያመሰግነው በፊት ራሱ የተመሰገነ ጌታ የሆነን አላህ ማመስገን ነው። በመልካምና በቆንጆ ባህሪው ልቅና በተሟላው ባህሪውን አላህን እያላቁ ማወደስና ማመስገን ነው። ምስጋና ደግሞ ከቀልብ ነው፣ ከልብ ይጀምራል ማለት ነው። በልብ ውስጥ በጸጋው እሱ በሰጠን ነገር እሱም ማመስገን፣ በምላስ ማመስገን፣ በተግባር ማመስገን፣ እነዚህ ሶስቱም የተያዙ ናቸው ማለት ነው። ማአል ኢጅላል ወተዕዚም እሱም በማላቅና በማተለቅ በማክበር ማለት ነው። ከአክብሮት ከልቅና ከማጥለቅ ጋር አላህን ከማላቅ ጋር ማለት ነው። ወከዛሊከ ማአ ከማሊል ኹዱእ ወዙል ለሱ በመተናነስና በመዋደቅ ወከማሊል መሐባ ሙሉ የሆነ ከሁሉም የበለጠ ውዴታ ለሱ በመስጠት ማለት ነው። አልሐምዱሊላህ ረቢል ዓለሚን ማለት አልሐምዱሊላህ ማለት አላህን ማመስገን ሲሆን የሉጋ ሰዎች የቋንቋ ሰዎች ምን ይላሉ? ሊተሕቂቅ ወልስትግራቅ ወልልሙልክ ወልተኽሲስ ይላሉ። ይሄ አልሐምዱሊላህ የሚለው ምስጋና ለአላህ ይግባ፣ ውዳሴ ለአላህ ይግባው የሚባለው ትርጉሙ ኩሉል ሐምድ ማለት ነው። ሁሉም ውዳሴ፣ ሁሉም ምስጋና ጠቅላላ እንደማለት ነው። ምስጋና የተባለ ውዳሴ የተባለ ነገር ሁሉ ላንተ ይሁን ያ አላህ ጌታዬ፣ ፈጣሪዬ፣ ኻሊቄ ማለት ነው። አላህ የሚለውን ባለፈው እንዳልነው እስሙን ኻሱን ቢላህ ሱብሓነሁ ወተዓላ በአላህ ዛት ብቻ የሚወሳ ስም ነው። አላህ የሚለውን ዑለማዎች ስሉ ይሄንን አላህ የሚለውን አሊፉን ብታነሳ ከፊት ለፊት ሊላህ ነው የሚሆነው፣ ለውጥ የለውም። ላሙን ብታነሳ ከመሃል ኢላህ ነው የሚለው፣ ለውጥ የለውም። ሁለቱንም ብታነሳስ አሊፉም ላሙን ብታነሳ ለሁ፣ አሁንም ለውጥ የለውም። ሶስቱንም ብታነሳ ደግሞ ሁዋ፣ ምንም ለውጥ የለውም። ፊደሎቹ እንኳን ብትቀያይር እስሙን ኻሱን ቢዛቲላህ ሱብሓነሁ ወተዓላ በአላህ ሱብሓነሁ ወተዓላ ዛት ብቻ የሚጠራ የአላህ ስም ነው ማለት ነው። በሌላው የአላህ ስሞች ሁሉ ባህሪዎችን ይጠቀልላል ወይም ባህሪዎችን በውስጡ ይኖራል ማለት ነው። ረቢል ዓለሚን ማለት የዓለማት ጌታ ማለት ነው። ዓለም ማለት ዓለሚን ሲል ዓለም ስል አንድ ዓለም ነው። ዓለሚን ስል ብዙ ዓለሞች ማለት ዓለሙል ኢንስ፣ ዓለሙል ጅን፣ ዓለሙል መላኢካ፣ ዓለሙል ሐይዋናት፣ ዓለሙል ቢሓር፣ ዓለሙል አስጃር፣ ዓለሙል ጀማዳት ቁጥረን አንችልም ማለት ነው። የአላህ ፍጥረታት የሰው ልጆች ዓለም፣ የጅኒ ዓለም፣ የመላኢካ ዓለም፣ የባህር ውስጥ ዓለም፣ የዛፍና ቅጠሉ፣ የእንስሳቱ፣ የምኑ ዓለሙን እኛ ከማናውቀው በላይ ቁጥርን የማንደርስበት ዓለም የዚህ ዓለማት ሁሉ ጌታ ማለት ነው። አላህ ሱብሓነሁ ወተዓላ ውዳሴና ሽኩር ምስጋና ይድረሰው ማለት ነው።
በቀልብም በልቦናም በምላስም በተግባርም የሚደረግ ምስጋና ነው ማለት ነው። ስለዚህ አልሐምዱሊላህ አላህ ስብሐነሁ ወተዓላ ራሱን ፍጥረታቶች ሳያመሰግኑ በፊት ራሱን ያመሰገነ ጌታ ነው። አልሐምዱሊላህ ረብል ዓለሚን ማለት ይላሉ። ቁሉ አልሐምዱሊላህ ረብል ዓለሚን፣ ባሮቼ ሆይ እኔም ማመስገን ስትፈልጉ በሉ አልሐምዱሊላህ ረብል ዓለሚን። ትእዛዝም ይሆናል ኸበርም ይሆናል እንደ ትእዛዝም ይሆናል አሉ ነው ተፍሲሩ። አልሐምዱሊላህ ይበሉ እኔን ለማመስገን ስትፈልጉ ብሎ አላህ እንዳዘዘው ይሆናል ማለት ነው። ወከዛሊከ አልሐምዱሊላህ ረብል ዓለሚን አላህ ስብሐነሁ ወተዓላ አልሐምዱሊላህ አለዚ ኸለቀ አሰማዋቲ ወልአርደ ወጀዐለ አዙሉማቲ ወኑር ብሎ ራሱን አመሰገነ መጀመሪያ። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ አለዚ አንዘለ ዐላ ዐብዲሂል ኪታብ አልሐምዱሊላህ ፋጢሪ ሰማዋቲ ወልአርድ አልሐምዱሊላህ አለዚ ለሁ ማ ፊ ሰማዋቲ ወማ ፊል አርድ ለሁል ሐምድ ወለሁል ሁክም እያለ አላህ ስብሐነሁ ወተዓላ ራሱን ያመሰገነ ጌታ ነው። ራሱ ባሮቹ ሳያመሰግኑ የተመሰገነ ምስጉን የሆነ ጌታ ነው ማለት። ለዛ ነው ሁወ መሕሙዱን ፊል አዘል ወመሕሙዱን ፊል አበድ፣ መጀመሪያም እሱ የተመሰገነ ነው፣ ወደፊትም ለዘላለምም የተመሰገነ ጌታ ነው አላህ ሱብሓነሁ ወተዓላ። ሊአነሁ ሙተፈድል ዐላ ኸልቂሂ ቢኒዕመቲን ላ ቱሕሳ ወላ ቱዐድ፣ እሱ በባሮቹ ላይ በማስገኘቱም በመንከባከቡም በሁሉም ነገር ችሮታውን የለገሰ ችሮታውን የሰጠ ጌታ ነው ማለት። አንተ ጸጋን ችሮታን እንዲገባህ ከማድረግ በፊት ሳይገባህ በፊት የሰጠህ ጌታ ነው ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ ሁወል መሕሙድ፣ እሱ የተመሰገነ ጌታ ነው መጀመሪያም እስከ ዘላለምም የተመሰገነ የሚወደስ የሚመሰገን፣ ሁወል መሕሙዱ ሁወል መሽኩር፣ የሚመሰገን የሚወደስ ጌታ ነው አላህ ሱብሓነሁ ወተዓላ። ስለዚህ አልሐምዱሊላህ ረብል ዓለሚን ስንል እነዚህን ትርጉሞች ማስተንተን አለብን። እነዚህን ትርጉሞች እያስተነተን አላህን ማመስገን አለብን ከሙሉ ውዴታ ጋር ከሙሉ መተናነስና መዋደቅ፣ እንደዚሁም መልካም በሆነ ውዳሴና መልካም በሆነ ምስጋናና መልካም በሆኑ በላቁ ባህሪዎቹ አላህን እያላቅን እያተለቅን አላህን ማመስገን አለብን ማለት ነው። ስለዚህ አልሐምዱሊላህ ረብል ዓለሚን ማለት ብዙ ትርጉሞች አሉት። በአጭሩ ግን ይህንን ይመስላል ማለት ነው። ባረከላሁ ፊኩም።